ሰላም የጌታ ኢየሱስ ክርስቶስ ፍቅርና ሰላም በሁላችን ላይ ይደር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብፁዕ ወቅዱስ አቡነ ባስልዮስ በፊት ፓትርያርኮቿ ከግብፅ ኦርቶዶክስ ቤተክርስቲያን ይላኩ የነበሩ እንደነበሩ ሁላችንም የምናውቀው ታሪክ ነው። ከግብፅ ኦርቶዶክስ ቤተክርስቲያን ይላኩ የነበሩትን ሊቃነ ጳጳሳት ተከትሎ በርካታ ጥያቄዎች ይነሳሉ፣ አለመግባባቶች እና አለመረዳቶችም ይስተዋላሉ። ዛሬ የግብፅ ኦርቶዶክስ ቤተክርስቲያን ሙስሊም ሰውን በኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ እንዲሆን ልካለች የሚለውን ክስ የምንመለከት ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ እንደምናየው በርካታ አጭበርባሪ ግለሰቦች ፓትርያርክ ነኝ ብለው መጥተው አቀባበል ተደርጎላቸዋል። ከእነዚህ አጭበርባሪዎች መካከል የተባረሩ ገዳማውያን መነኮሳት፣ ምዕመናን እንዲሁም ወዘተ አሉበት። በ920 ዓመተ ምህረት ወደ ኢትዮጵያ ምድር የመጡት ሚናስና ፊቅጦር ከቅዱስ አባ እንጦንስ ገዳም የተባረሩ መነኮሳት ሲሆኑ ሚናስ ፓትርያርክ፣ ፊቅጦር ደግሞ ቀኝ እጁ ሊሆኑ ራሳቸውን ሾመው ሐሰተኛ ደብዳቤ አዘጋጅተው መጡ። ሁለቱ ሰዎች ከእስክንድርያ የተላኩትን ትክክለኛ ፓትርያርክ ብፁዕ ወቅዱስ አቡነ ጴጥሮስን አሳስረው በእስር ቤት እንዲሞቱ ለማድረግ ችለው ነበር። በዚህ ልክ የተቀመረ ተንኮልንም አዘጋጅተው መጥተው ስለነበር የብፁዕ ወቅዱስ አባ ጴጥሮስ ሞትና የሁለቱ ሰዎች በርካታ የማጭበርበር ተግባራት እስክንድራዊቷን የቅብጥ ቤተክርስቲያን እጅግ እንዳሳዘናት እንዲሁም ለ71 ዓመታት ወደ ኢትዮጵያ ፓትርያርክ ሳይላክ እንደቆየ መዛግብት ያትታሉ። ያው በሐሰት ሰነድ ፓትርያርክ ነኝ ብሎ ስለመምጣት ሲነሳ በዋነኝነት የሚታወሱት ሚናስና ፊቅጦር ስለሆኑ ትንሽ አልኳችሁ እንጂ የተላከው ሙስሊም የሚባሉት እነርሱ አይደሉም። የቅብጥ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊምን እንደ ፓትርያርክ ልካለች የሚለው ክስ የመጣው አብዱን እና አባ ሳዊሮስ በተሰኙት ሁለት ሰዎች ታሪክ ምክንያት ነው። እንደውም ሰዎች ሁለቱን በማያያዝ ባለማወቅ የቅብጥ ቤተክርስቲያን ከአንዴም ሁለቴ ሙስሊም ልካለች ብለው ሲናገሩ ይደመጣል። አብዱን በ11ኛው ክፍለ ዘመን ብፁዕ አባ ክርስቶዶሉ የቅብጥ ቤተክርስቲያን ሊቀ ጳጳስ በነበሩበት ዘመን አብዱም የተሰኘው ግለሰብ እንደ ሚናስ እና ፊቅጦር ሐሰተኛ ሰነድን ይዞ ወደ ኢትዮጵያ ምድር በመምጣት አባ ቄርሎስ ነኝ ብሎ ፓትርያርክ ሆነ። በርካታ የታሪክ ምሁራን የእስልምና እምነት ተከታይ የነበረና ግብፅን ከተቆጣጠረው እስላማዊ ሰራዊት ጋር ጠንካራ ግንኙነት የነበረው አድርገው ያስቀምጡታል። ፍስሐ ያዜ ካሳ በኢትዮጵያ የ5000 ዓመት ታሪክ መጽሐፍ 1 ምዕራፍ 38 ላይ ከብፁዕ አባ ክርስቶዶሉ እረፍት በኋላ የተቀቡት ብፁዕ ዳግማዊ አባ ቄርሎስ አባ ሳዊሮስ የተሰኙትን ፓትርያርክ ዘኢትዮጵያ ብለው እንደላኩ፣ በአባ ሳዊሮስ መምጣት ሐሰተኛነቱ የተጋለጠው ራሱን አባ ቄርሎስ ብሎ ያስቀመጠው አብዱን ወደ ዳህላክ ደሴት እንደሸሸና በዛም ያሉ ሰዎች ለቪዝር ባድር አልገማል እንዳስተላለፉትና አንገቱን ተቀልቶ እንደሞተ ያትታል። አብዱን ሐሰተኛ ሰነድ ይዞ የመምጣቱ ነገር ታሪኩ በተነገረ ጊዜ ሁሉ ተያይዞ የሚነሳ ነው። እስክንድራዊቷ የቅብጥ ቤተክርስቲያን ቀብታ እንደላከችው የሚናገር አንድም ተቀባይነት ያለው ታሪካዊ ሰነድ የለም። ስለዚህ የቅብጥ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊም ሰውን እንደ ጳጳስ ልካለች የሚለው ክስ በአብዱን በኩል ይህ ሲሆን አብዱን የሐሰት ደብዳቤ ይዞ የመጣ በመሆኑና ከግብፅ ቤተክርስቲያን ስለመሆኑ የሚናገር አንድም ተቀባይነት ያለው ታሪካዊ መዝገብ ባለመኖሩ የውሸት ንግርት እና የሐሰት ክስ ነው ማለት ነው። በቀጣይ ክፍል የግብፅ ኦርቶዶክስ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊም ሰውን እንደ ፓትርያርክ ልካለች የሚለውን ክስ በአባ ሳዊሮስ እንመለከታለን። እስከዚያው ሰላም ቆዩ። የእግዚአብሔር አብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ ቸርነት ከሁላችን ጋር ይሁን።